በቃ ራስን የመቀየር አገርን የመቀየር ጉልበት የሰጠው ይሄ ህዝብ ነው። ይሄ ህዝብ ካላምበረከከ በስተቀር እንቅልፍ አይወስደው። ለአማራ ተስፋፊ ልሂቃን አለን የሚሉት አንደኛ የኢትዮጵያ ታላቅነት የሚባለው ተረተረት የሚያወሩት ተረተረት አለ። ከየት እንደመጣ አይታወቅም። ያ የኢትዮጵያ ታላቅነት መጥቶ ከሆነ ወይ በአክሱም ዘመን ነበር የሚባላል። የአክሱም ዘመን ከነበረ የአክሱም ዘመን የማን ዘመን ነበር ብለሽ መሟገት ይችላልሽ። እኔ ርዕሴ አይደለም። አሁን የማን እንደነበረ አሳምራቃለሁ፣ ግን ርዕሴ አይደለም። ያ አማራ ተስፋፊ ልሂቅ ታላቅ ኢትዮጵያ ሲል እሱ እንደፈለገ መርሃቤት የሚባል ቦታ ትልልቅ መሳፍንት የተፈጠሩበት አካባቢ መንገድ የተሰራለት በኢህአዴግ ጊዜ ነው። ምንም እዚህ ላይ የፋክት ጉዳይ ስለሆነ መሟገት አንችልም። ለሚሚዳ የሚባል ቦታ መንገድ ይሰራለት ወሎ ካቤ ጀምረሽ እስከ ዋድላ አድላንታ ቡግና ግዳም ብለሽ ላሊበላ ገብተሽ መንገድ የተሰራው በኢህአዴግ ጊዜ ነው። ይህ ሁሉ የአማራ ልሂቅ ነኝ የሚል ቀጣፊ በአማራ ህዝብ ስም ሲሸቅል የፈጠራት ነገር ታላቋ ኢትዮጵያ የምትባል ኮንሰፕት እሱ እንደፈለገ የሚጠመዛት ኮንሰፕት ነው። እሱ እንጀራ መቼ ተዘጋ? በኢህአዴግ ምክንያት። ግን ኢህአዴግን እንደንትን አይቆጥርም። ኢህአዴግ እንደ ተቋም ሳይሆን ይሄ ህወሓትንም አይደለም። ህወሓትንም ለዚህ ደረጃ ያደረሰው የትግራይ ህዝብ ነው። ስለዚህ ትግራይ ህዝብ ጠላቴ ነው ብሎ ያለው አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ህክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር። ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተንቀሳቀሱ። ሰው የጀመሩት እንቅስቃሴ በዋናነት ህዝቡ እንደ ህዝብ እንዲጠላ ማድረግ ነው። አሁን ተመልሰው 8 ወር አንዴ በእኗል ጠፍቷል፣ ጁንታው እንዲህ ብሏል ምናምን ያላወሩት ወሬ የለም። ኦኬ አሁን በጣም በታሪካችን ፕሮባብሊ ተሰምቶ የማይታወቅ መከራ አድርሰውብናል። ተሳክቶላቸው እኔ የግሌ ነገር እኔ እንደ አዲስ እንደመወለድ ነው ወስደው እንኳን ትግራይን ለማወቅ እንኳን የትግራይን አባቶች እናቶች ለማወቅ እድሉ ገጠመኝ። ጀግንነት በተረት መሰማው አይደለም፣ በአካል ያየሁት ጀግንነት እንኳን ለማየት ወጣቶች ከማንም በፊት ጠላት ጋር ተናንቀው ሲወድቁ በአካል ለማየት እንኳን እድሉ ገጠመኝ። አንፎርቹኔት ኢንጂነሮች ሆነው ማገልገል የነበረባቸው ወጣቶች ለህዝባቸው ክብር ሲሉ ሲሰዋ አይቻለሁ። ግን ሶ ቤት እንኳን ሆነ ያን በማድረግ ተቀለበሰ። እነዚህ ሰዎች አሁንም ቢሆን ለትግራይ ህዝብ አስበው ያቆሙት ፕሮፓጋንዳ አልነበረም፣ ቀጥለውበታል። አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ በመከር ነው እድሜያቸውን ያሳለፉት። የአማራ ተስፋፊ ልሂቅ የአማራ ልሂቅ ያልኳለም የአማራ ልሂቅ የገበሬ አባቱን ኑሮ ሊቀይር የሚሞክር የሚታተር የአማራ ልሂቅ የለም አይደለም። ግን ግዛት ካላስመለስኩ ብሎ የሚፎክረው ሁሉም ይሄ በአማራ ህዝብ ስም አማራን ለአደጋ የሚዳርገው፣ በኦሮሞ ህዝብ ስም ኦሮሞን ለአደጋ የሚዳርገው፣ በሆነ ህዝብ ስም ህዝቡን ለእንትን የሚዳርገው ተሰብስበው ይህንን ህዝብ ካላንበረከኩ በስተቀር እንቅልፍ አያገኙ። አሁን ተመልሰው እሱን ነው እየደገሙ ያሉት። በተገኘው አጋጣሚ ሲሰድቡት፣ ስሙን ሲያጠፉት ከመቅጽበት መጥፋት አለበት፣ አንዴ እንዲህ ነው አንዴ ዘሩ መጥፋት አለበት የሚሉት ህዝብ ዘሩን ማጥፋት አልቻሉም። አንዴ በቁጥር ይሄን ያክል ህዝብ እንዴት ያሸንፋናል ብለው በቁጥር የህዝቦች ግጥም አይደለም ይሄ፣ ገመድ ጉተታ አይደለም። ገመድ ጉተታ
የሆነ ቡድን ትይዥና 90 ሚሊዮን ህዝብ ከ7 ሚሊዮን ህዝብ ጋር ገመድ ሊጎትት ይችላል። እንደዛ አይደለም። ህዝቦች የገጠሙት ጦርነት የለም እዚህ ውስጥ። የአማራ ተስፋፊ ልሂቅ ከአብይ አህመድ እና ከኢሳያስ አፈወርቂ ጋር ሆኖ አለን የሚሉትን አጀንዳ ለማስፈጸም ጠላት ሆኖ የጋራ ጠላት ነው ያሰባሰባቸው። ጠላት ሆኖ ያገኙት አሁን ለምን ተመልሰው ወደዚህ ገቡ ብትይ አሁን እንደገና ሪማይንድ የቀየሩት ነገር ለምን ፍርስ ፕሌስ ስዱን አላቆሙት ቀየሩት ይሆናል የስዱን መንገድ እንጂ አሁን ተመልሰው ቀደም እንዳልሽው ወያኔ ህወሓት ጁንታ ምናምን ይባል ጁንታ እንደሚባል በቅርቡ ጊዜ ነው የሰማሁት። ስልክ ምናምን ማግኘት ከጀመርን በኋላ ነው እንጂ አላውቅም ነበር። ሚዲያም በደንብ ተከታተለ። እነዚህ የሚሏቸውን ሰዎች አይደለም አሁን ቀጥታ ህዝቡን ማስደብ ጀምረዋል። ያው ጀምረዋል። አቶ አገኘው ተናግረዋል። አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ። እዚህ መጥቶ ማለት አገኘው ሞቅታ ባለበት በሙሉ እንደፈለገ የሚናገር ሰው ነው። አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነትን ጭምር ቼክ ማድረግ መቻል አለበት። እኔ እንትን እያልኩ አይደለም ብሌም እያረኩ አይደለም። የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጅ አውጥቶ የመረጠው ሰው አይደለም። አገኘው ተሻገር አብይ አህመድን የኢትዮጵያ ህዝብ እጅ አውጥቶ የመረጠው ሰው አይደለም። የኔም ኃላፊነት ጭምር ነው። አብይ አህመድ ሲመረጥ እጅ አላወጣሁም በመጀመሪያ ዙር ጋር ሁለተኛ ዙር ላይ ግን እጅ አውጥቻለሁ። ሰው ከብሌሙ ነፃ ነው ማለት ነው። እነዚህ አይነት የአእምሮ ህሙማን መሪ አርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኛል። ለዚህ አንተ እነዚህ ሰዎች ወጥተው ይሄ ህዝብ ጠላት ነው ይልሻል። ይሄ ህዝብ ጠላት ነው ይልሻል። ይሄ ህዝብ ጠላት ነው። አዎ ጠላት ነው። ለነሱ የማንበርከክ አገርን በባርነት አገርን የማንበርከክ ፍላጎት አልተገዛም አይገዛም ብቻ ሳይሆን ህልማቸውን አምክኖ ሰዎች ናቸው የነገሩኝ። አልሰማሁትም። አገኘው ራሴን አጠፋ ነበር። አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር። አያጠፋም። አንድ ጓደኛ እንዳለኝ በተመድ ወይም በገለልተኛ አካል ካልተጣራ ይሄን ውሳኔ አልወስንም ይላል ይለኛል። እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለብንም። እንደ አዲስ ለምን ተከፈተ ዘመቻው ለምትይ ዘመቻው ቀድሞውኑ ስላልተዘጋ ነው። አልተዘጋም። ዘመቻው አልተዘጋም። ምክንያቱም ይሄ ህዝብ እስኪንበረከክ ድረስ ዘመቻው የሚቀጥል ነው የሚሆነው። አሁንም ቢሆን ሁሉንም ያነሳሱ ቀስት ይዘህ ገጀራ ይዘህ ይሉታል። መድፎቻቸውን አስረክበው ያላችሁ አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው 2 ክፍለ ጦር ካለ አላቅም ማለት ተቆጥሮ 10 ይሆነን ያላቅም፣ ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል፣ ደምስሰነዋል። እዚህ ላይ ለእንትን የፈጠርኩት አይደለም፣ ራሴን ለማጽናናት የፈጠርኩት ነገር አይደለም። ጎንደርን መከላከል አይችልም የፌደራል ሰራዊቱ። ባህር ዳርን መከላከል አይችልም የፌደራል ሰራዊቱ። ባይዘ ሴም ቶክን አዲስ አበባን መከላከል አይችልም። የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም። ምንም የሚያጠራጥር ነገር የለም። ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም። ይገጥመናል፣ ምንም ጥያቄ የለም። ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱ ማለት አይደለም። አብይ አህመድ አጃቢዎቹን ሳይቀር እየላከ ያው አጃቢዎቹ ነው ይማርካሉ፣ እንገላለን። አጃቢሽን እስከ መላክ ከደረስ መንግስቱ ኃይለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹን መላክ የጀመረው። አብይ ካልዋን መላክ ጀምሯል። ጨርጨር አካባቢ ቆቦ አካባቢ መላክ ጀምሯል። እያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም። አሁንም ቢሆን እሱን ነው ይቀጥላል። የተቀየረ ነገር የለም። መልካም ይሄን ህዝብ ካላጠፉ ሰላም አያገኙም። እኛ እነዚህን ሰዎች ካላጠፋን ሰላም አናገኝም ማለት ቢያንስ ላንቃቸው መዘጋት መቻል አለበት። ቢያንስ ጣታ የሚስቡባት ጣት ተቆርጣ ማየት መቻል አለበት። ከዛው የሰው ሰፈር የማመስ ፍላጎት የለንም። ከእንትናችን በላይ ከትግራይ ህዝብ አስፒሬሽን ከትግራይ ህዝብ ፍላጎት በላይ ጂኦግራፊካሊም ፖለቲካሊም የማማተር ፍላጎት የለንም። መልካም አቶ ጌታቸው፣ ምናልባት እንደዚህ ከሆነ እነዚህ ኃይሎች መጀመሪያ ይሄ ጦርነትንም ሲጀምሩት የትግራይን ህዝብ ለማንበርከክ አሊያም ለማጥፋት ከተቻለ የጀመሩት ጦርነት ነው። የኢትዮጵያ በሙሉ አቅሙ የኢትዮጵያ መንግስት በሙሉ አቅሙ የኤርትራን በሙሉ አቅሙ የአማራ ኃይል ከመደበኛ እስከ ኢመደበኛ አደረጃጀቶች ከሽፍታ እስከ ልዩ ኃይል ሁሉም ገብቷል። የቴክኖሎጂና የድሮን ድጋፍም እንደተጠበቀ ሆኖ ግን ይህንን
በ360 ዲግሪ ተከቦ መፈናፈኛ አጥቶ ባንክ ኔትወርክ ሁሉም ተዘግቶበት በላይም በታችም እሳት ሲወርድበት 8 ወር ሙሉ ተቋቁሞ መክቶ በክንዱ ቀብሮ ያባረረና ድል ያስመዘገበ ህዝብ ምን የተለየ ትርጉም አለው? ምን የተለየ ሚስጥር ቢኖረው ነው የትግራይ ህዝብ? እኔ አሁን ፈረንጆች ምን ያሉ ሰው አሜሪካን የተለየ ህዝብ ነው ማለት ለእንትኑ ለቋንቋ አይመችም፣ ጥሩ አይደለም። ውስጥ የሚነግረኝ ይሄ ህዝብ ለመብቱ የቆመ ህዝብ ነው፣ የማይደራደር ህዝብ ነው፣ የሰዎችን መብት የማይጋፋ ህዝብ ነው ብዬ በገልጸው ነው ይሻል። ለመብቱ ግን ከማንም በላይ ራሱ የሚቆም ጠበቃ የሚቆም ህዝብ ነው። የሚከፈለውን ሁሉ መስዋዕትነት የሚከፍል ህዝብ ነው። እኔን እንደመሪው ቆጥሮ እኔን ለማዳን ከማንም በላይ የቆመ ወጣት አቃለው ሰራዊት ለኔ ሁሉና ሲምፕል ያው ሲምቦል ሆኜ ካላገለግላችሁ ካልነስተቀር የተለየ ነገር ሰራላችሁ። ይሄ ህዝብ የተለየ ህዝብ ነው ወደሚል የሚያስገርም ህዝብ ነው ብቻ ብል ይበቃኛል። ከሌሎች ጋር በማነጻጸር መግለጽም አንፌር ነው። ሁሉም ህዝብ የራሱ ጥንካሬ የራሱ ድክመት ሊኖረው ይችላል። አላውቅም። ስለ ትግራይ ህዝብ ነው አሁን ማወራው። የትግራይ ህዝብ ለባርነት አልገዛም ብቻ ሳይሆን ባርነትን ከማይ ልጆቹን በሙሉ ቢያጣ እኔ አንድ ያረፍኩበት ቤት አንድ ሰው ሀረጎት የሚባሉ ናቸው። ምን አሉኝ? እግዚአብሔርም ጨከነብን። ኮሮና የሚባል በሽታ አለ፣ ሁሉም አይነት በሽታ በዛ መግደል ሲችል የማይበሉትን በሬ በሚያርዱ ጅቦች እንዴት ያስበላናል አሉ። በየቦታው ሄደው ዝም ብሎ ሻኛ አይተው ሻኛ የፈለገ ሰው በሬ ያርዳል፣ የማይበላውን በሬ it's pregnant so ማለት ነውር በማያውቁ ሰዎች እጅ ጣለን ነው። ምክንያቱም ዓላማው የትግራይ ህዝብ ኮምፕሊትሊ ስነልቦናው መስበር ነው፣ ማንነቱ እንዲሰበር ማድረግ ነው። በመሪዎቹ መተማመን እንተው፣ በመሪዎቹ አለመተማመን ይችላል። የትግራይ ህዝብ ያቃል ከዛ በፊት በራሱ ማንነትም ጭምር እንዳይተማመን የማድረግ ፍላጎት ነው። ይሄንን ተቋቁሞ 8 ወር 7 ወር እንደገና ተመልሶ አፈር ልሶ ምናምን የሚባል አባባል ሲደጋገም እንደ ቀልድ ወስደዋል። ኖ አፈር ልሶ ግብአተ መሬት የገብቶ የነበረ እንደገና ተመልሶ ይሄን አረጋ። ምንድነው የተለየ ኳሊቲ ያለው? በቃ ነፃነቱን ሲሪየስሊ የሚወስድ ህዝብ ነው። ሌላ ነገር የለውም። ለባርነት አለመገዛትን የምሩን የሚቃወም ህዝብ ነው። ባርነትን ለሞመንትም ቢሆን ለቅጽበትም ቢሆን መታገስ ማይችል ህዝብ መሆኑ ነው። ሶ እኔ ከነገሌ ጋር በማነጻጸር አይደለም ገልጸው። ሌሎች ህዝቦች ከትግራይ ህዝብ መማር ካለባቸው ቼክ ማድረግ ያለባቸው እኛ ለቅጽበት ባርነትን መቋቋም እንችላለን። አብይ አህመድ የፌደራል ሰራዊቱ 2 ጊዜ ደምስሰናል፣ 3 ጊዜ ደምስሰናል። ህፃናት መለመለ ያስገባል ፌደራል ሰራዊት ውስጥ 24ኛ ክፍለ ጦር የሚባል 25ኛ ክፍለ ጦር የሚባል 21ኛ እኔ ነገር ሲያለው 21ኛ ክፍለ ጦር ኦሪጂናል 20ኛ ክፍለ ጦር ነኝ የሚል ሰው ካለ አንድ የትግል ጓዳችን ጋር የሰራዊት አመራር ጋር ስናወራ አንድ አስቂኝ ነገር ልንገርሽ። 21ኛ ክፍለ ጦር ያልነበርኩበት ቦታ ሌላ ቦታ የነበርኩት እኔን ሊማርኩ ሄደው እቃ አዝረከረከ ብለው ዜና ባወጡበት ዕለት ኢንታየር ዲቪዥን ኢንክሉዲንግ ይሄን ዜና ያስተላልፈው ሰው በሙሉ ተደምሰዋል። ዘው ምን ላይ ነበር? አይ 21ኛ ክፍለ ጦር ነኝ የሚል ኦሪጂናል ሰው ያልሞተ ወይም ያልተማረከ ሰው ካለ ወሮታ እንከፍላለን ብለ ነገርልኝ። እነዚህ ክፍለ ጦሮች ስማቸው ብቻ ተይዞ ህፃናት እየተሰበሰቡ 21ኛ ክፍለ ጦር የተባሉ ይመጣሉ። እንደ አዲስ እየተደራጁ መደራጀት የሚባል ቋንቋ የለውም። 21ኛ ናቸው ተብለው ነው የሚሄዱት። እነዚህ የመበተን ስራ ነው እየሰራን ያለው። የቀሩ አየር ወለድ ኮማንዶ የሚባሉ አሉ መጨረሻ አብይ እንዲጠብቁ ተብለው እነሱ ጋር እየገጠምን ነው። እነሱ ስንት ቀን ያቆያሉ የሚል የትግራይ ህዝብ ዩኒክ ነገር ካለው ኮማንዶ በይው ገለገለ ወጣምሻ እኔ አንድ የጦር ሰራዊት የሰርድ አርሚ አዛዥ አንድ አሁን ያለው ሲለኝ የኛ ተዋጊዎች ቀጫጭን ወጣት ልጆች ናቸውና ግዙፍ ሪፐብሊካን ጋር ዳይተው ጀመራካይ እነዚህን በጥይት የሚጥሏቸው መስሎ አልታያቸው። ብዙዎቹ የ2 ሳምንት የ3 ሳምንት ስልጣና ያላቸው እና ከአንዱ ነጥቆ ዝም ብሎ ነው በውጊያ መሃል ያው እንደሚወድቁ እና ኢሚዲየትሊ እነዚህ ሰዎች
አላማ ያላቸው ህግ ማስከበር ዘመቻ ብሎ ነው ያመጧቸው ህግ ማስከበር ዘመቻ ጉድ ነው በሄሊኮፕተር በአውሮፕላን የሚደገፍ በታንኮች በመድፎች የሚደገፍ የህግ ማስከበር ዘመቻ ዓለም ላይ ታይቶ አይታወቅም ስለዚህ ይሄን ብሎ አሳምነው ያመጧቸው ሰዎች የትግራይ ህዝብ አየር ወለድ ኮማንዶ የሚባሉትን ካወዳደቃቸው አንፃር ነው የሚመዝነው እንጂ ሊሰሩት ከሚችሉት እና ራሱን ለመከላከል ሳይችል ከቀረ በሚያፈርሱት ቤት በሚያቃጥሉት ክምር በሚገሏቸው ከብቶችና በጎች ብቻ ነው የሚያሰላው እነዚህ ኮማንዶዎችን የተለየ መዋጋት ብቃት አላችሁ ብሎ አስበው አያውቅም የትግራይ ህዝብ በምን ምክንያት አሸነፈ ካልሽኝ ከምንም ነገር በላይ የትግራይ ህዝብ የተደራጀ ህዝብ የትግራይ ህዝብ በአመራር የሚያምን ህዝብ ነው የትግራይ ህዝብ ለመሬቱ ለእምነቱ ሰምሮ የቆመ ህዝብ ነው የተደራጀ በመደራጀቱ ምክንያት ደግሞ ወዳጅ ጠላቱን ለመለየት የሚያስችል አይዲዮሎጂካል መሰረት የያዘ ቢያንስ ጠላት ሲል ደግሞ ሲገመግም ሲተነትን እሴቶች አሉት ክብሮች አሉት ከታሪክ የሚያጣቅሳቸው ከራሱ ኤክስፒሪየንስ የሚያጣቅሳቸው ከልምዱ የሚያጣቅሳቸው ሁሉ ነገሮች አሉት ያ ስለሆነ አግዞናል I'm proud to be የዛ ህዝብ አካል የዛ አመራር አካል መሆኔ ደግሞ I'm proud እንዳልኩሽ ነው ምንድነው ዩኒክ ነገሩ ምናምን ብለሽ ከሌሎች አንፃር ማነጻጸር ስለማልፈልግ የራሱን የትግራይን ህዝብ ኳሊቲ ብቻ ነው ነገሮች የፈለኩ ቢያንስ ባርነትን አልቀበልም ሲል የቀለድ አይደለም የምሩ ነው ቢያንስ ለነጻነቴ ራስን በራስ ለማስተዳደር መብት ይቆማለሁ ሲል የቀለድ አይደለም ይላይፍ ሙላ አይደለም የምሩ ነው ይሄ ህዝብ ነው በዛ ምክንያት ነው እነዚህን ነፍሰ ገዳዮች ማንበርከክ የሚችልበት ድል ይፈጠረ የሚኖታል መልካም ምናልባት አሁን የዚህ የትግራይ ህዝብ አካል ነው እንግዲህ በተለያዩ ዓለም ሀገራት የሚኖሩ ተጋሩ ዲያስፖራዎችም እንግዲህ ያሳዩት ለትግራይ ህዝብ ድምጽ ሆነው እየተፈጸመ ያለበትን ግፍ ረሃብን እንደ ጦር መሳሪያ አስገድዶ መድፈር እንደ ጦር መሳሪያ እየተጠቀመ መሆኑን የኢሳያስም የአብይ መንግስትም ለዓለም አቀፍ ማህበረሰብ ከማሳወቅ አንፃር የነበራቸው ጠንካራ የሆነ በዲፕሎማሲውም በህዝብ ግንኙነቱም በሌላም የተገኘው ድልስ እንዴት ያዩታል ያው የትግራይ ህዝብ አካል መሆኑ እዛው ውስጥ ነው ማለት መኩራት ካለብሽ በፓኬጅ ነው የምትቆረው የትግራይ ዲያስፖራ የትግራይ ህዝብ አካል ነው እኔ አንድ መልእክት ብቻ ነው ማስተላለፍ ፈልገው ምንድነው ዳራትን ነፍተ መሄድ ትችላለህ የትግራይ ዲያስፖራ የታገልክለት ህዝብ ድምጹን ያሰማለት ህዝብ እንቅልፍ አጥተ የታገልክለት ድምጹን ያሰማለት ውርደቱን አላይም ብለህ በሁሉም መድረክ የተሟገተለት ህዝብ ጠላቶቹን አንበርክኳል ብቻ ሳይሆን እንዳይመለሱ አድርጎ ይቀብራቸዋል ሶል ይርችናፕ ልክ በትግራይ ህዝብ እንደኮራው ሁሉ የትግራይ ህዝብ አካል ሆነ የትግራይ ዲያስፖራም ያኮራኛል ይሄም ጀራ ማለት ነው መልካም አሁን ስለ አብይ አህመድ አቅምና አንሳ ያለበት ቁመና እንግዲህ አቶ ጌታቸው እርሶም እንዳነሱት በተደጋጋሚ ያው በአውደ ውጊያው ላይ ክፍለ ጦሮቹን እንደ አዲስ ያው እንደማደራጀትን ባንለው እንደ አዲስ ግቡ እየተባሉ እየመጡ አላማውና ግቡ ያልታወቀለት ጦርነት ህግ ማስከበር ነው ጁንታው ተቀብሯልኮ እንዲህ ብሏልኮ በሚሉ በተለያዩ ምክንያቶች ወደዚህ ጦርነት የተማገደው የሰራዊት ብዛት ምናልባት የአሉላ አባነጋን ዘመቻ የመጨረሻውን እንኳን ብናነሳ ከ30 እስከ 40 ሺህ የሚቆጠሩ ወታደሮች ከጥቅም ውጭ ሆነበት ዘመቻ ነው የነበረው ቀረርቶና ፍከራው ደግሞ አሁን እየቀጠለ ነው ያለውና አጠቃላይ ቁመናው እንዴት ይገልጹታል የአብይ አህመድ ሰራዊት የሚባል የለም የአብይ አህመድ የህልም ሰራዊት አለ ቆቦ እስከ ወልዲያ ባለው ኢንጌጅመንት አዙ ስፒክ ከጨርጨር እስከ ጭፍራ ሚሌ ባለው ኢንጌጅመንት በሁሉ መቅጣጫዎች ከማይጸብሪ በፊት እንባ ማድረ ፍየል ውሃ ዲማ ጸለም ተጠቅላላ
ማይጸብሪ ይዘሽ አደርቃይ ዛረማ የሁሉ አለ የሚባለው ኃይል ተሰብስቦ ከጥቅም ውጭ ሆኗል። ከጥቅም ውጭ ማለት አለኝ የሚለውን ሰራዊት ለምሳሌ የዚህ የደቡብን ግንባር ከወሰድሽ ካሰለፋቸው 30 ታንኮች አካባቢ ተቃጥለው 17 መስለኛል ታንኮች 18 ታንኮች ምድፎቹ ለቁጥር የሚታክት ነው በሰራዊታችን እጅ ወድቀዋል። ኮረም ባላ አላማጣ ሜዳ ነው ወጋ ምታረግም ያው ግራካሱ ከተሸነፈ ወይ የሚሸሽ ነው የሚኖረው ከዛው ውጭ ብዙ ትርጉም የለውም። ለመግባት የመጀመሪያ የትግራይ እናቶች ስም የተሰየመው ኦፕሬሽን ሲካሄድ ያሉላ አባነጋ እንዳልሽው ነው ከ40 በላይ ከተቀበሉ ዋናዎቹ የሚባሉት ኃይሎች ዛሬ ነው የደቀቁት። ዋና የሚባሉት የቀሩት ደግሞ እዚህ ላይ ነው እያለቁ ያሉት ኢንክሉዲንግ አየር ወለድ ኮማንዶ ይባል የሪፐብሊኩ ፕሬዝዳንት አጃቢዎች ጦርነት ውስጥ ገብተው ማለት ያው ትልልቅ ቁመና ስላላቸው የተለየ ለውጥ የሚያመጡ ስለሆኑ አይደለም የሚመጡት የሚሞቱት ሞተው የሚማረኩት ተማርከው የኦሮሚያ ልዩ ኃይል የምናምን ሚሊሻ እና የሚባል ቀደም እንዳልኩሽ ኮረማ ካይ ጓንዴ እኔ ትልቁ ችግር ገጥመኝ የነበረው የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለች ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው ማንም አያውቁም ማንም ሊያውቁ አይችልም። ምክንያቱም ከ500 ዓመት በፊት የነበረ ጠመንጃ ያዙ ሰዎች ምን ተብሎ እንደተነገራቸው አከበሮች ናቸው ማረስ ነው ያለባቸው። አብይ አህመድ የጥሞና ጊዜ ለትግራይ ሰጠው አለ ውሸቱን ነው በኃይል አስገድደን አስወጥተነው ነው የወጣውን የተረፈው አምልጦ አፋር የገባለ ተከታትለን ምን ጨርሰውን እንጨርሳለን ብለን ወክረናል። ምክንያቱም ተመልሶ የትግራይን ህዝብ ማስፈራራት አይችልም ይወጣ በ10 ደቂቃ ገባለሁ ምናምን እሱ አይቻልም። የትግራይን እናት ማስፈራራት የሚያስችል አቅም ማንም ሰው ሊኖረው አይችልም። አሲምፕላዛ አማራን ወጣት እንደገና ሊያስጨርሱ እና አገኙት ሀገር ብቻን አገኘው ያምሮ ህሙም መሆኑ ነው እንጂ አላማጣ ቢያዝ ራሴን አጠፋለሁ ካለ አላማጣ ላይ እንኳን ቼክ ይደረግ ሊል ይችላል። ወልዲያ ከተደረሰ በኋላ ምንድነው የሚለው ነው ወልዲያንም ያደነው ኃይል የለም እነግርሻለሁ። እሱ የተወለደበት አካባቢ ሲያዝ ምን ሊል ነው ያ አካባቢ የተያዘው በወታደር ብቻ የሚጠበቅ ስለሆነ ነው። ቆቦ ሲገባ ዞብል ሲገባ ራማ መንደፈራ የኛ ሰራዊት ሲገባ ቆቦ ሲገባ ሮቢት ሲገባ አዋሪ ሲገባ ህዝብ ለምን በደስታ ተቀበለው ማለት እልል ሚላለ ግን ቢያንስ በእንጀራው በሚስቱ በመሬቱ በማንም የመጣበት ሰው የለም። ይሄን አውቋል። እነዚህ ሽፍቶች ትግራይ ህዝብ ላይ ብቻ አልነበረም የዘመቱት እነዚህ ሽፍቶች እሱም ላይ ነው የዘመቱት። ሱጣው የትግራይ ሰራዊት ጠብ ከነዚህ ሽፍቶች ጋር ነው ምንም የሚያጠያይቅ ነገር የለም። አገኘሁን ላድን ብሎ መንገድ ላይ የቆመ የሮቢት አርሶ አደር አላየሁም። ሰው መማረክም አያስፈልግም። እነዚህ ሰዎች ከነጠመንጃቸው ወደ እርሻቸው እንዲመለሱ ማድረግ ነው። ለትግራይ የሰጠውን የጥሞና ጊዜ ለአማራ አርሶ አደር መንሳት ምን ፈልጋ አልሰጠም እንዳልኩሽ ውሸቱን ነው። ግን ተመልሶ የአማራ አርሶ አደርን ጓንዴ ይዘህ ግጠም ይላል። በታንክ ያልቻለውን ሰራዊት በአማራ አርሶ አደር በኦሮሞ አርሶ አደር በአፋር አርሶ አደር አርብቶ አደር በሶማሊያ አርብቶ አደር በእነዚህ ሁሉ አይችልም። ሰራዊት የሚባል የለውም አብይ አህመድ። የቀሩት አጃቢዎቹን አሁን ዛሬ አሁን በመነጋገርበት ሰዓት አሁን አየር ወለድ ሪፐብሊካንና የሚባሉት የትርኢት የሚመስል ያሻንጉሊት የሚመስል ጠመንጃ ያዙ ሰዎች ይህ አይነት ቀልድ መስሏቸው ወጊያ እየገቡ ያለቁ ነው። አሁን አብይ እና የሱ ጋንግ የሽፍታ ቡድን የያዙት ነገር ድሮ መንግስቱ ኃይለማርያም ያሰለቸን ቀረርቶ የሽፍቶች የገኔ አገር እንዴት ጠላት ይደፍረዋል የሚል ሙፈከራ ያሰሙ ዳቦ ቆሎ ያሰሩ እናቶችን ያምታቱ እኔ ምክር አብይ ሰራዊት የለውም
የቀሩትንም ለቅመን እንጨርሳቸዋለን የቀሩትንም በተደራጀ መልኩ አሁን ሁርሶ አስገባ በ3 ቀን ስልጠና አወጣለሁ ሊል ነው ከርሶ አደሩ ልጆች ካጠበለን መድፍ ተኩሰን እንበትናቸዋለን የተበተኑት ወደ ሀገራቸው እንመልሳለን የትግራይ እናት ላይ የምትተኮስ አንድም ጥይት እንዳትኖር አድርገን እንሰራለን ያቢ እንጀራ ያምታቱ መኖር ከሆነ ያምታታ መኖር ይቀጥል ሲፈልግ የሚቀጥልበት ቦታ አምታቶ የሚልካቸው ወጣቶች ግን የትግራይ እናትን የትግራይ ሴትን ኤልሳን እናቷን አክስትሽን ልጆችሽን ማስፈራራት ማይችሉበት ደረጃ ላይ እናደርሳለን እሱ ነው የኛ እንደ አቢ ሰራዊት አለው ወይም መሟገት አልፈልግም ለቅም ሚሊዮን ማሰለፍ ይችላል አሁን ሚሊዮን ምን ማለት ነው ሚሊዮን የሚያሰልፈው ለምን አላማ ነው የሚሞተው የትግራይ እናት ለመድፈር የትግራይ ገበሬ ሞፈርና ቀንበር ለመስበር ይሄ ኮዝ ሆኖ ያቀ ይሄ ፍትሃዊ አላማ ሆኖ ያቀ አገኙ ተሻገር ሁመራለው የሚለው መንግስት ሁመራይኔ ነው ብሎ ሲፎክር ሁመራ ትራክተር ዘርፈው እርሻ አቃጥለው ነው የሚመለሱት ሶላካቸው ፋኖች ወዝቶች እንጂ ሀገር አገራችን ነው ስለዚህ እናቆየዋለን ብለው ልማት ላይ ሲሰማሩ አልታየም መኪኖች ተዘርፈው የትግራይ መንግስት መኪኖች የግለሰቦች መኪኖች ተዘርፈው ጎንደርና ባህር ዳር ትግራይ ታርጋ ወደ አማራ እንቀይራለን ብለው በይፋ ማስታወቂያ ሰርተው ሲቸበቸው የኖሩ ዘራፊዎች ናቸው እነዚህ ዘራፊዎች የአማራን ህዝብ ይወክላሉ የአማራ አርሶ አደር ከዚህ ዘረፋ ሌላው ይቀርና ከዚህ ዘረፋ ምን ደረሰው ምን አገኘ ሶሲዋሹ ነው አብይ አህመድ ሰራዊት የለውም ሰራዊት የሌለው ስላልፈለገ አይደለም ሰራዊቱን ብዙዎቹ ክፍለ ጦሮች ልንገርሽ ምስራቅዝ ትግራይ ውስጥ ነበር አሁን ከጨርጨር እስከ ጭፍራ ምስራቅዝ ነው ሙሉ በሙሉ ይደመሰስ ነው አሁን የቀረውን ማለት ነው ሰሜን እዝ ነበር ትግራይ ውስጥ ወልዲያም ውስጥ ሰሜን ምዕራብ እዝ ትግራይ ውስጥ ነበር ምዕራብ እዝ ተንቤን ይዋጋ ነበር ደቡብ እዝ 21ኛ ክፍለ ጦር 11ኛ ክፍለ ጦር የደመሰስናቸው የጭላ عد عشر የደመሰስናቸው እንደዚህ የሻዕቢያ 80% ኃይል ትግራይ ውስጥ ነበር እነዚህ ተሰባስበው ካማራ ልዩ ኃይል ተብሎ በጣም ነው የሚያሳዝነው ቴዎድሮስ ብርጌድ 2 ሰዓት አልተዋጋም ወደ 9 ሻለቃ ነው 10 ሻለቃ የያዘ ብርጌድ ነው በእንትን ማይተሹ ማታቂ ቴዎድሮስ ብርጌድ እንዴት ነበር ባላ ነበር ወግየው ዛካያን አዛዥ ጠይቀው የቴዎድሮስን ስም ከማራከስ በዘለለ ምንም ቁም ነገር አልሰሩም 2 ሰዓት አልተዋጉም ሸሽቶ ሚልክ ብርጌድ ይላል በላይ ዘለቀ ብርጌድ ይላል እዚህ ግባ የሚባል ልጅ ህፃናት መግደል ነው ቁም ነገር አድርገው የሰሩት ይሄ እነዚህ አማራን ይወክላሉ የአማራ አርሶ አደር በእነዚህ መደምሰስ ምክንያት እልል ነው ማለት ያለበት ለምን ይጨነቃል ሶ የአማራ ህዝብ ቁጭት ሊሆን የሚገባው ይሄ ሁሉ አቅም ይሄ ሁሉ ጉልበት ለርሻችን በኋላ ለማዳበሪያ በኋላ ለልማታችን በኋላ ብሎ ነው ሆነ ያለበት እንደዛ ነው ይመስለኝ ሰሜን ወሎ ያየሁት ሰሜን ጎንደር አሁን ከአደርቃይ ጀምረሽ ያሉ አካባቢዎች ላይ ያየነው ነገር የሚያሳየው የአማራ ህዝብ የነዚህ ሸቃጮች አላማ ራማጅ አይደለም የሚል ነው ሰራዊት የለውም ሰራዊቱን ተመላልሶ ሞልቶ በአዲስ ሪክሩት ሞልቶ ይልከዋል ራሱን ጨርሰው የቀሩት ክፍለ ጦሮች የተወሰኑ ክፍለ ጦሮች ምዕራብ ምናምን ወለቃ ሊኖሩ ይችላሉ አላቀ አሁን ሰዎች ከጨምሮ ልዩ ኃይል ሁሉም አይነት የፎከረ ይመጣል የኦሮሚያ ልዩ ኃይል የሚባሉ ተኩስ ሳይል ለማመዱ ነው የመጡት ፎር ጋድ ሴክስ ተኩስ ጦርነት የሚሳቅበት ይሹ አይደለም ግን አንዳንዴ መሳቅም ትገደጃለሽ ምንድነው የሚሰሩት እነዚህ ሰዎች ለአንድ ሰው ኢጎ ሲባል ስንት ወጣት ነው መርገፍ ያለበት አብይ አህመድ ሰራዊት የለውም ሪፐብሊካን ጋርዱን የመጨረሻ አጃቢዎቹን ገለን ስንጨርስ ነው የሚያምነው ይሄን ችግር ስለዚህ ኢትዮጵያ ህዝብ ነው አሁን መልክ ለአብይ አህመድ አይደለም አብይ አህመድ ይሄን ያቋል ደመቀ መኮንን አሳምረው ያቋል አገኙ አሳምረው ያቋል የኔ መልክ ኢትዮጵያ ህዝብ
ስንት ጊዜ ነው ልጆችን እየላክ አድራሻቸው ሳይታወቅ ያለው የሚመጡት ገበሬዎቹን ሰሜን ወሎ ሰሜን ጎንደር በግልጽ የኛ ሰራዊት የተሰጠው መመሪያ እስካልተኮሰ ድረስ ያርሶ አደር ጠመንጃ አትንጠቅም ነው በፍጹም አንነካም ጠመንጃ ተሸክሞ ዞር ባህሉ የሆነ ህዝብ ለምን ብለን ጠመንጃ የምናስተው ሰው አይተናኮል ሰው ከተናኮለ ጠላት ይሆናል ማለት ነው ሰው ጉዳዩ ያማራ አርሶ አደር ጋር ይደረገ ጠብ አይደለም ካፋራ ህዝብ ጋር ይደረገ ጠብ አይደለም ከነዚህ ሽፍቶች ጋር ይደረገ ጠብ ነው እነዚህ ሽፍቶችን ህይወት ዘራለሁ የሚል ኃይል ተደራጅቶም ሳይደራጅም ህይወት አይኖርም ዛት ማቸከነሽ እዛውጭ አብይ አህመድ ዝም ብሎ ነው የሚያናፋው እዞቹም በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ምናምን ይባላል በሉዓላዊነት ላይ የተጋረጠ አደጋ ትግራይ ሌላ ሀገር ነው እንዴ ያው ሌላ ሀገር እንዲሆን ገፍታው ያደርጉት ነው አቃል ነው ግን ቢያንስ አሁን ባለው ደረጃ ዓለምም አያቀንም እንደ ሀገር አርጎ እሱ ቢሆን ለድንበር እነዚህ አይነት ነውረኞች I'm proud እንኳን ይህን ጸረ ህዝብ ሰራዊት ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው ወቀት ጠፍታቸው ያንድ ተራ እብድ ትእዛዝ እየተቀበሉ ህዝብ ሲያስጨርሱ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስሽው ጥሩ ተዋጋ ያወጣው አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው እና እነዚህን አርገው ያስጨረሱ ሰዎች አሁንም አያፍሩም ብዙ ወጣቶችን እየመለመሉ እየወጡ ከተማ አስተዳዳሪ ምናምን ይሁን ይክልል አስተዳዳሪ እንደውም ወደዛ ልመጣ ነበር ቀጥሎ የነበረው ጥያቄ ምንድነው አሁንም ያው እየቀሰቀሱ ነው ያሉት ያሰስ ፕሮፓጋንዳው ቀጥሏል ያው በሉዓላዊነት ላይ የተጋረጠ አደጋ ነው ያው የትግራይ ህዝብም ጠላት ነው የሚለውም ነገር አለ ህወሓትም በአማራ ህዝብ ላይ ሂሳብ አወራርዳለሁ በኢትዮጵያውያን ላይ ሂሳብ አወራርዳለሁ ብሏል እንደ መቀስቀሻ ነው እንደ ማሳሳቻ ፕሮፓጋንዳ ነው እየተጠቀሙበት ያለውና አጠቃላይ እዚህ ጋር ያለው ነገር ሂሳብ እናወራርዳለን የሚለው ነገርስ ምንድነው ግልጽ ቢሆን ሂሳብ ማወራረድ እናወራርዳለን እና ተጠራጣሪ ሂሳብ ማወራረድ ብዙ ጊዜ ነው ካልኩት ነገር ጋር ነው የሚነጻጸር ያያዘው መሰለኝ አማራ ልሂቃን የሚል ጀነራል ኤክስፕሬሽን አለ አብዙ ሰው የተማረ ሁሉ የአማራ ልሂቅ አድርጎ ራሱን ይቆጥራል የአማራ አርሶ አደርን ህይወት ለመቀየር የሚታተር የአማራ ልሂቅ የኔ ጓደኞች አሉ ማቃቸው ከነጤንነታቸው ያሉ ትልቅ ሰዎች በጣም አከብራቸው ሰዎች ስም መጥቀስ አደጋ ላይ እንዳልጥላቸው ብዬ ነው ከልባቸው ለአማራ ህዝብ የሚጨነቁ ጓደኞች አሉ ስለ ህዝባቸው የሚያስቡ በዴፊኒሽን የአማራ ልሂቅ ምትው ውስጥ ያሉ የሚመስሉ እነዚህ ሰዎች አይደሉም የአማራ ህዝብ ጠላቶች እነዚህ ሰዎች አይደሉም የትግራይ ህዝብ ጠላቶች ተስፋፊው ልሂቅ ነው መርሃቤቴ ተወልዶ መርሃቤት የሚወስድ መንገድ ከተሰራ በእንጀራው የሚመጣበት የሚመስለው አዲስ አበባ ገብቶ ለጃዝማች ተብሎ ሊሆን ይችላል ለጃዝማች ልጅ ተብሎ ሊሆን ይችላል የሚኒስትር ልጅ ተብሎ ሊሆን ይችላል ያወራጃ አስተዳዳሪ ልጅ ተብሎ ሊሆን ይችላል ድልድይ ሰብሮ ሳይሰራው አቶ ሰው ከመጣ ይቀላል በእንጀራው ሊመጣበት ብሎ አስቦ ለብቻው ትምርቱን ተምሮ እንደንትን ሲያናፋ የነበረ ሰው ራሱን እንዳድራጊ ፈጣሪ ሲቆጥር የነበረ ሰው ተመልሶ የአማራ ህዝብ ወኪል ሆኖ ሲፎክር ታያለሽ በእንጀራው የመጣበትን ኃይል የኔ ጠላት ነው ብሎ እንደማስቀመጥ የአማራ ህዝብ ጠላት ነው ብሎ ማስቀመጥ ይፈልጋል ስለኔ የአማራ ተስፋፊ ልሂቅ ምልሽ ሁሉን ነገር ለብቻው ይዞ ነሰሰር ለአማራ ማለት አይደለም ባይዞ ብዙ አሉ ከተለያየ ህብረተሰብ ክፍል ተውጣጥተው ከተለያየ ብሔር ከተለያየ የትግራይ ተወላጆችም አሉ የዚህ ልሂቅ ተስፋፊ ልሂቅ አስተሳሰብ በሽታ ወራሾች ሆነ ይሄ ያልነበራትን ግሎሪ ኢትዮጵያ አንስቶ አውርቶ አይጠግብም ግን ኢትዮጵያውያን ወደ ግሎሪ እንዲመጡ ወደ ታላቅነት እንዲመጡ ለማድረግ የሚያስችል ያርሶ አደርን ህይወት የመቀየስ ስራ አይሰራም ያየው መሬት ስለ ወልቃይት ሲዘፍኑ የአማራ ተስፋፊ ልሂቅ ስለ ወልቃይት ህዝብ አያወራም ለመሬት ነው ሰሊጡ ምናምን ነው የሚልሽ ቅቤው ሰንጋው ነው የሚልሽ
የአማራ አርሶ አደር ስለ ሰንጋ ስለ ሰሊጥ ለማውራት እድል ሳይሰጠው ኑሮ እንዲቀይር የተሻለ ነገር እንዲኖር እድል ሳይሰጥ ራሱ በፈጠረው የህልም ዓለም ራሱ በፈጠረው ተረት ውስጥ ገብቶ የተፋፊነት ህልም ይዞ የኢትዮጵያን ስልጣን ብሔር ብሔረሰብ የሚባል ነገር አልሰማ አልፈልግም ብሎ ብሔር ብሔረሰብ ብላችሁ ጣጣ ውስጥ ከተታችሁን ስለዚህ ሁሉም አማርኛ ተናገር ሁሉም ያበሻ ቀሚስ ትልበስ ሁሉም አሉ ነው የሆነ ነገር ታርግ ብሎ ባንድ መዝሙር ልትዘምር ይፈልጎ ልዩነት የሚመስል ሲያይ ካልደፈጠጥኩ የሚል ማለት ነው። ይሄ ልሂቅ ዋና ጠላት አድርጎ የፈረጀው ቲፒኤልኤፍን ማጥፋት ይችላል በፈለገው መንገድ። የትግራይን ህዝብ ነው ጠላት አድርጎ የፈረጀው። ኢትዮጵያ ራሷ ነው አደጋ ላይ ጣለው ይሄ ልሂቅ ይሄ ተስፋፊ ልሂቅ። ሁመራ በትግራይ እጅ መሆኑ በህግ የተወሰነ ነው ብለን አስበን ሺአማራ መሬት ነው ብለን እንውሰድና ሁመራን ለማስመለስ ጦርነት ነው የሚሻለው ፍርድ ቤት መሟገት ነው የሚሻለው። ሁመራን ለማስመለስ ሁመራን ብቻ ሳይሆን ኢትዮጵያን እንዳገር ካላጠፋሁ እንቅልፍ አይወስደኝ የሚል ኢሳያስ አፈወርቂ ጋር መስራት ነው የሚቀለው ወይስ ይነስም ይብዛም ኢትዮጵያዊ ነኝ ከሚል ደብረጽዮን ጋር መስራት ነው የሚቀለው? ይሄ ልሂቅ እኔ ከሞት ሰርዶ አይቃብቃል የሚል ተስፋፊ የአማራ ልሂቅ ነው። ይሄ ልሂቅ ኢትዮጵያን አፍርሷል። ይሄ ልሂቅ አብይ አህመድን ፍሮንት አድርጎ አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም። የረባ ትምህርት የተማረ ሰው አይደለም። በጫጫታ በሆይ ሆይታ እናቴ ነገረችኝ ያለውን ትንግርት ተግባር ያደርጋል ብሎ ንጉስ ለመሆን የሚታተር ሰው ነው። ኦኬ ይሄንን ይዘው ይሄ ልሂቅ ትግራይን በአጋጣሚ አይደለም መድፍ ድንገት ሲተኩስ እኔ ላይ ሲያነጣጥር አይደለም ትምህርት ቤቴን ያፈረሰው እኔ ላይ ሲያነጣጥር አይደለም ትራክተሮችን ይዘርፈው እኔ ላይ ሲያነጣጥር አይደለም ክሊኒኮችን ያወደመው ሆስፒታሎችን ያወደመው። ኤርትራ በቀደምለት ልዩ ሆስፒታል አቋቋመን ያላል ከትግራይ በተዘረፈ አያፍሩም። አፍረስ ከነዚህ ሰዎች ከሆነው የሳቁ የተሻላችሁ ወንድሞቻችን እናንተ ናችሁ። ቢኮዝ ትግራይን ለማንበርከክ የትግራይን ህዝብ ለማንበርከክ በሚደረገው እንቅስቃሴ ኢትዮጵያም ቢሆን ትፍረስ ዋናው ዓላማ የትግራይን ማንበርከክ ነው የሚል ተስፋፊ ልሂቅ ነው። ይሄ ጠላት ከሰራው ስራ አንፃር እህቶችን ደፍሯል፣ እናቶችን ደፍሯል፣ ገለዋል፣ አሰጋቷል። ከዚህ ልሂቅ ጋር ሂሳብ ማወራረድ ማለት የኔ የሚላቸው እናቶች መድፈር ማለት አይደለም። ከባህላችን ውጭ ነው፣ ከመርሃችን ውጭ ነው፣ ከእሴታችን ውጭ ነው። ከዛ በላይ ነው። ከባህር ዳር ስለመጣ ከመንዝ ስለመጣ ከጎንደር ስለመጣ ከተጉለት ስለመጣ ተጉለት ሄዶ ህፃናት መድፈር ሊሆን አይችልም። ይሄ ወንጀል ነው። የነሱን ብልግና የመድገም ነገር አይደለም። ሂሳብ ማወራረድ ማለት የትግራይ ታርጋ ያለው መኪና በይፋ አገኘት ተሻገር በሚያቀው ልክ ጎንደር ወደ አማራ እንቀይራለን የሚል ቢሮ ተከፍቶ የግለሰብ ንብረት እኔ የግል ንብረት ልብሴን ወስደውብኛል ልብሴን አስመልሳለሁ ለለው ልብሴን ነው ወሰዱት፣ ጫማዬን ነው ወሰዱት፣ ቴሌቪዥን ነበረኝ። እንደዛ ማለት አይደለም። በስርዓት በዲዛይን ሲስተማቲክ በሆነ መንገድ ትግራይን ህዝብ ሻመት ወደ ኋላ ለመመለስ ባረጉት እንቅስቃሴ ላጠፋት እያንዳንዱ አጥፋት ሂሳብ መክፈል መቻል አለባቸው። ኦፍ ኮርስ እናወራርዳለን፣ አትጠራጠሩ። ይሄንን ቀሽም ሀገሩንም ህዝቡንም የማይወድ በጥላቻው ታውሮ የራሱ ወገን ሊሆን ይገባ የነበረ ህዝብ ለማጥፋት የተንቀሳቀሰን ኃይል መቀመቅ ካላወረድን ምኑን በሰላም እንኖራለን? ሂሳብ ማወራረድ ማለት ይሄ ኃይል ተመልሶ እንዳይነሳ ማድረግ ማለት ነው። የአማራ ህዝብም ጭምር ከዚህ ኃይል ነፃ እንዲወጣ ማድረግ መቻል ማለት ነው። የአማራ ህዝብ ራሱን በራሱ ነፃ ማውጣት አቅም ያለው ህዝብ ነው። ጊዜና አማራ ህዝብ ነፃ በማውጣት አዋክናለሁ ብያለሁ ተገቢም ስላልሆነ ይሄ ልሂቅ የሰራት ከኤርትራ ኃይሎች ጋር ሆኖ የሰራት እያንዳንዷ ወንጀል ኢንች ባይ ኢንች መወራረድ ይኖርባታል። ይሄ ማለት ለፍትህ መቅረብ ያለበት ለፍትህ ይቀርባል፣ ሪስቶር መደረግ ያለበት ፍትህ ሪስቶር ይደረጋል ነው ያልኩሽ ያለው። የተዘረፈ ንብረት መመለስ መቻል አለበት ያልኩሽ ያለው። ይሄንን ያምታታል።
አገኘው የሰው ትራክተር ዘርፎ ዘመዶቹን ካከበረ በኋላ ከኤርትራውያን ጋር ሆኖ የሀገር ንብረት ዘርፎ ወርቅ መዳብ ነሐስ ጋር ነው ሁሉም ዘርፎ ራሱንና ወገኖቹን ካከበረ በኋላ አብይ አህመድ ይሄን ሁሉ ሰርቶ አገር ካዋረደ በኋላ ሂሳብ እናወራረድን ይያሉ ነው ተጠንቀቁ ይላል ሂሳብ እናወራረዳለን የአማራ ህዝብ ጋር ምናወራረደው ሂሳብ የለንም ጠብ የለንም እንደ ፈረስ ፕሌስ የአማራ ህዝብ ጋር ምንም እናወራረደው ሂሳብ የለንም የአማራ ህዝብ እንደማንኛውም ተበዳይ ነው ልጆቹ አላግባብ 2-3 በውሸት የተገደሉበት ህዝብ ነው እኔ ነግርሻለሁ ኤቭሪዌር አይ ጎ ሰራዊት ጋር ስለዚህ በጣም የሚያሳቅቀኝ የሞቱ ወጣቶች ማየት ነው የራሴ ልጆች የራሴ ወንድሞች ሞተው አይቻሉ ተሳቀቅ ያቃ የሚሰማሽ ስሜት እነዚህን ሞት ለመበቀል የሚያስችል ግድያ በፈጸምን ማለት ይሆን ነበር እኔ መሆን ይገባው ነበር እኔ ስሜት ነው ምንም ማያውቁ ህግ ማስከበር ተብሎ የመጡ ትንንሽ ልጆች 19 ዓመት 18 ዓመት ልጆች መተኮስ ማያውቁ ፉል ሎድ ይዘው ነው ከመንዝ ከተጉለት ምን ብለው እንደሚነግራቸው እግዚአብሔር ነው የሚያውቀው ከዚህ ሊጋ እኔ ብቻ አይደለሁም የአማራ ህዝብ ሂሳቡን ማወራረድ መቻል አለበት ለምን እንወሻሻለን አማራ ህዝብ ጉያውስ መወሸቅ አንችል ማንፈቅድለትም ኦሮሞ ህዝብ ጉያውስ መወሸቅ አንችል አንፈቅድለትም የመግደል ዘመን አንድ ጥይት እስኪቀራቸው ድረስ እናንበረካቸዋለን ያን ሰዎች አሁን መጥቶ አንድ ጥይት እስኪቀር ድረስ እንዋጋለን ይላል የማን ጥይት እስኪቀር ቆቦ ሄደው ይጠይቁ ሮቢት ሄደው ይጠይቁ ያስጣልነው ጠመንጃ የለም አደርቃ ሄደው ይጠይቁ ያስጣልነው የገበሬ ጠመንጃ የለም ከነ ጠመንጃው ስራውን መስራት ይችላል እርሻውን ማረስ ይችላል ሞፈሩን አልሰበርንበትም ቀንበሩን አልሰበርንበትም ነው ካማራ ገበሬ ጋር ምናወራረደው ሂሳብ የለም ካማራ ጤነኛ ለህግ ጋር ምናወራረደው ሂሳብ ምን አገባው አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር አብሬ እሰራለሁ አብረን ከኖርን ሰየው ካልኖርን በጎረቤቶች ነው ሆነን የምንኖረው ወንድማቾች ነው የምንኖረው ምንም የሚያሳቀቅ ነገር የለው ስለዚህ ተጠያቂነት እናመጣለን ነው ኤግዛክትሊ ከዚህ ሽፍትነትን እንደሞያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን ፎር አ ሞመንት መጠራጠር የለብንም አገኘው ለፍርድ ካላቀረቡ ደመቀ መኮንን ለፍርድ ካላቀረቡ በምን ስሌት ይቆማል ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሌነኝ ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥን የነበረ ብርሃኑ ጁላን ጋር ሂሳብ ካላወራሩ ብርሃኑ ጁላ የአማራ ሊቅ ተስፋፊ ሊቅ መጫወቻ ነው ስራ ማስፈጸሚያ ነው ስለኔ የአማራ ተስፋፊ ሊቅ አካል ነው ብርሃኑ ጁላ ወደ እንትና እንግባ አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳደራለህ ነው ወዝተ ወስተ ተብሎ መጥቶ ይሆነ ነገር ያደረገ የአማራ ተስፋፊ ሊቅ መጫወቻ ነው ሙሉ ነጋ የአማራ ተስፋፊ ሊቅ መጫወቻ ነው ለኔ የአማራ ተስፋፊ ሊቅ ከሂሳብ እናወራለን ስል ሙሉ ነጋንም ጭምር ነው ማወራለን ዮሐንስ መንገግ ማን ነበር ስሙ ዮሐንስ ጀራ ሌላ ቀጣፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር እንደዚህ አይነት በሽተኞች ጋር ሂሳባችን እናወራርዳለን እዚህ ላይ ጥርጣሬ መኖር የለበትም እዚህ ላይ ጥርጣሬ መኖር የለበትም ታዲያ እንዴት ነው ተጠያቂነቱን ማምጣት የሚቻለው መጀመሪያ የሚተኩሷት ጥይት እንዳትኖር በማድረግ ነው ስለዚህ ኢትዮጵያ ዝም ብለህ መፋታትም ካለ ዝም ብለሽ አትፋጭ ያኮረፈ ባል ያኮረፈች ሚስት ናት ዝም ብላ ሻንጣ ይዛም ተወጣው ሻንጣ ይዞ የሚወጣው ባል ነገር የለም ኢትዮጵያን ለመገንባት የትግራይ ህዝብ ከማንም ባላነሰ ከማንም እኩል ምናልባትም ከማንም በላይ ሰርቶ ኢትዮጵያ ጉዳይ እኛንም ያገባናል ምንም እንትን ማለት እኮ የለበትም ስለዚህ ሀብት ክፍፍል የንብረት ጥያቄ የካሳ አሁን ንብረት ላይ ሀብት ላይ አይደለም አሁን ይሄ ያልኩሽን ተስፋፊ ሊቅ ባህሪ መወረስ የለበንም መሆን ካለበት ስርዓት ባለው መንገድ ነው መሆን ያለበት ኦኬ ስርዓት ይሄ ኃይል ኢትዮጵያን ፊውቸር በሚመለከት መወያየት ካለብን ይሄ ኃይል ሂሳቡን መክፈል መቻል አለበት ተጠያቂነት መኖር መቻል አለበት ትግራይ ውስጥ ለተፈጸሙ ወንጀሎች የኤርትራ መሪዎች ተጠያቂዎች መሆን አለባቸው ሁሉ ከዚህ የመነጨ ክርክር ነው በተጠያቂነትን እናረጋግጠው በመጀመሪያ ደረጃ የሚተኩሷትን ጥይት የሚፎክርባትን ጉሮሮ ላንቃ በማዘጋት ነው መጀመሪያ እሱን ያያረግን ነው ቀጣዩን ስንደርስበት ምን ነው የዛሬ አንድ ወር አብይ አህመድ ሰራዊቱን ከመቀሌ አሸሽቶ ሲያወጣ ከተመታ በኋላ
ጠያቂው ማን እንደሆነ የተኩስ አቁም ጊዜያዊ አስተዳደሩ ጠይቆ ተኩስ አቁም ማስቀመጡን ይፋ አድርጎ ነበር። እሱን ተከትሎ ደግሞ ዓለም አቀፍ ማህበረሰቡ ያው ድርድር እንዲካሄድም ፍላጎት ስለነበረው የትግራይ መንግስት ቅድመ ሁኔታዎችን አስቀምጧል። ታዲያ ከዚህ በጦር ወንጀለኝነት ከሚፈረጅ ኃይል ጋር ምን አይነት ድርድር ነው ሊደረግ የሚችለው? እንዴትስ ተፈጻሚ ይሆናል? ይህ ድርድር ተቀባይነት እንዳለው በይፋ ባይገልጽም ማለት ነው። ወይ አብይ አህመድ ፎጋሪ የሚባል ሰው ነው። በኃይለኛ ፎጋሪ ውሸት ምናምን አይገልጸውም። በደንብ የሚሰሙ ሰዎች አሉ። ኖቤል ሁሉ ሸልመውታል እኮ ቢፎገሩ። አብርሃም እጁ የተንቀጠቀጠ የሰላም ምንድነው ተኩስ አቁም በመሳት ወደዚህ ብላዛት ላይ ኢቭን መሸሽ የፈለገውን የተወሰነ ኃይል እንኳን ቆርጠን አስቀርተው ቀጥቅጠናል። መድፎች አስቀርተናል። ያመለጣል። ዋናው ውጊያ እንዳልኩሽ ከየጭላ ጀምረሽ እስከ አግቢያ አለወይ እስከ ግጅት ባለው መስመር ውጊያ ትልቅ ውጊያ ከሄድ ነበር። ዋናው ሰራዊት ያ ነው። ከተመተማላ እዚህ አካባቢ ያለው ዝም ብሎ የተጎሰበሰ ኃይል አንዳንዴ ጋራ ይወጣ ምሽግ ቆፍራሉ ሲል ነበር። ፖይንትለስ ነው። ደረስንበት። ኤንዌይ ሳያመልጥ ነው የደረስንበት። አብይ ፌስ ሴቪንግ ነገር ነው። አሁን በዛን ሰዓት ምንድነው የጥሞና ጊዜ ነው ወዘተ የሚለው የጥሞና ጊዜ ለትግራይ ህዝብ ነው። እሱ ጨዋታ ነው። የሆነ ቀሳውስት አሉ በሱ ዙሪያ ምክር የሚመክሩት የሆነ ቃል ተናግረህ ብዙ ሰው ያሳምናልና ምንት እንጂ አሁን ይሰራል አይሰራም አቆነከረኝ ግን የጥሞና ጊዜ የሰጠው ያለበት በዛ ግርግር ድንገት ተኩስ ቆቆመ ሰራዊት ለማሰልጠን እድል ይኖረኛል በሚል ነው። እኛ ያኔ አሳምረና አውቀናል። 8 ሙሉ ክፍለ ጦሮች ተደምሰዋል። በቤስት የሚባሉት በቃ የቀሩት ማለት ነው። ለምሳሌ ከአግበስ ከፊናሯ መጨረሻ ያካሄድ በነበረው ከላሊበላ የመጣ ኮማንዶ ሳይቀር ሁሉ ነው በቃ ለወሬ ነገር የተረፈ የለም። ቅድም ያልኩሽ አዛዥ ሆነ በቃ አለ የሚባል ሰው ካለ ለወሮታን ከፍላለን ብለን አናውንስ አርጋለኝ በቃ በዛ ደረጃ ነው። እና እዛ ውስጥ ያስተባብረ የነበረው ሰው በጣም የሚተማመንበት ተርኮት ነበር። ያው ህዝቡን አሳልፎ የሰጠ ሌላ የዚህ አካባቢ ተወላጅ ነው የነበረው። ሚቻላቸውን ሞክረዋል ኮምፕሊትሊ ከጨዋታ ውጭ ሲሆን እዛ ውስጥ ሜካናይዝድ ክፍለ ጦሮች ነበሩን ማለት ክላሽና መትረየስ ብቻ ያዙ ሜካናይዝድ ክፍለ ጦሮች ነበሩ ማለት የሰው ኃይል አላቸው። ግን ሜካናይዝድ ክፍለ ጦር ተብሎ ግን ሜካናይዝድ እንትን አልነበረ የላቸው። በአንድ ቀን 4 ሜካናይዝድ ክፍለ ጦሮች ነበሩ እንትኑ ሲጠናቀቅ በቃ ሙሉ አቅም ኦልሞስት ያላቸው ከታንክ በስተቀር መድፍ 23 107 ሚሊ ሜትር ሮኬት መልቲፕል ሮኬት ላውንቸርስ ዶሽቃ ምናምን ይሁን አንዳንዶቹ 5 ዶሽቃ የነበረው አንድ ኮር 120 በአንድ ጊዜ የገባለ አንዱ አርሚ ከነበረው 30 ምናምን ዶሽቃ በአንድ ጊዜ 200 ምናምን 300 ምናምን ይህ ሁሉ በእንትን የተፈጠረው ስለኛ ጦርነቱ ኢሴንሻሊ ያን ያብቁታል። ኢሴንሻሊ ማለት ውጊያዎች ይኖራሉ ግን ጦርነት በሚባለው ደረጃ ያን ያብቁታል ብለን ነው ለመደምነው። ሄዶ የጥሞና ጊዜ የፈለገው እንደገና ሌላ የአማራ ወጣት የኦሮሞ ወጣት አምታቶ ታላቁ ሀገር ተጠራለች ኢትዮጵያ ታላቅ ናት በብልጽግና መንገድ አይቀርም እመኑኝ ምናምን የሚያጨበረብረው ነገር አለ። በሳ ይዞ ደግሞ 1-2 ወር ለመግዛት ነበር ያሰበው። ኢሚዲየትሊ ያደረገው ምንድነው ስልክ አጥፍቷል። ባይዘው ባንክ በሙሉ ገንዘብ ተሰብስቦ ይዘው ለመውጣት ማለት ነው። አንተ ነበር ስለደረስንበት ነው እሱንም መውሰድ ያልቻለው። ኢንፋክት በእኔ እምነት እዚህ አካባቢ ያሉ ባንከሮች የትግራይ ተወላጆች ብቻ አይደሉም የሌላ አካባቢ ተወላጆችም አንኤቲካል ነው። የህዝብ ሴቪንግስ አንድ የሽፍታ ቡድን ወሮ በላ ቡድን ህወሓትን ለማንበርከክ በሚል ጠቅላላ ገንዘብ በጆኒ ያጭኖ በአንቶኖቭ የሚወስድበት እድል መኖር የለበትም ብለው ስለተባበሩም ጭምር ነው ወደረስንበት ላይ ያደርጋል ቻለ። ኢንተርኔት ዘግቶ ኮሙኒኬሽን ጠቅላላ ዘግቶ የአየር ትራንስፖርት ዘግቶ ትግራይ ውስጥ ሸቀጥ እንዳይገባ ነዳጅ እንዳይገባ ሁሉ ነገር አድርጎ
ሰላም የጥሞና ጊዜ ሰጥቻለሁ ገበሬ ራስ ማረሻውን የሰበረበትን ሞፈሩን ቀንበሩን ያቃጠለበትን ገበሬ የጥሞና ጊዜ ራስ እንደዚህ አይነት ክሩል ቀልድ ከአብይ መጣ ከገሌ መጣ ተቀባይነት የለውም ሰው መደረግ የነበረበት ነገር ማድረግ ነበረበት ሆት ፐርሱት የተከተልነውን ኃይል በተከተልነው ልክ ማስገባት ነበረብን አረጋ ኤቭሪ ስኩዌር ኢንች የትግራይ መሬት ነፃ መውጣት አለበት አሁንም ይቀራል ኤርትራ እጅ ያለ መሬት አለ ነፃ እናወጣዋለን ቅንጣት መጠራጠር የለበትም ሷን ስናረግ ከሰው ነው እኛ እኮ ለሰላም ጊዜ ሰተን ተዘናግተን የሚባል ጨዋታ የለም የአማራ ልዩ ኃይል የሚባለው የሚኒሊክን የቴዎድሮስን የበላይ ዘለቀን ስም ያስጠፋ የሚውለው ኃይል የራሱ ያለውን መሬት በቋንቋ እንኳን አይግባቡም አማርኛ አይሰማም አልልሽም ራያ የአማርኛ ቢነገራል ይሰማል ምንም እንትን የለውም ያው እንትን እዛው ስለሆነች እኔም አውቃለሁ አማራ ናችሁ ይያሉ ግራም ያጋባ ነገር የሰጧቸው ሰዎች የነሱ እንዳልሆኑ ያውቁ በዛ መልኩ አይደለም አማራ ህዝብ ጋር ጠብ የለው የራያ ህዝብ አማራ ህዝብ ጋር ጠብ የለው ከማንም ህዝብ ጋር ጠብ የለው በፍቅር መኖር የሚችል ህዝብ ነው ፍቅር የሚኖር ህዝብ ነው የገቡ ይሄን ካላልሽ ያሰቃየ ነበር የአማራ ልዩ ኃይል ነው የሚል ዋጋለሁ አለ ፌደራሉ እንደውም ፈሪ ነው ብሎ ፎከር ጀመረ ኦኬ መመታት ነበረበት የትግራይ እናቶች ለማስፈራራት ነው ሌላ ቁም ነገር የለውም በተግባር ታየ የፌደራል ኃይል የሚባለው መጣ ቆቦ ባላ በርተኽ ላይ እዚህ ሁሉ ገጠመ የምንማርከውን የመረከን አብዛኛው ሚሊሻ ግን እየበተንን ቀጠለ አሁን ምትዩ የጥሞና ጊዜ ትግራይን አንቀሽ ልገላችሁ ሌላ አማራጭ ፈቀዱልኝ ብለሽ ሞት የሚፈቅድ የትግራይ ህዝብ የለም ቅድም ያልኩሽ ነው መንበርከክ የሚባል ነገር እስናት በትግራይ ህዝብ ዲክሽነሪ ውስጥ የለም አሲምፕል አዛት ሶ እሱ በጽሞና ጊዜ በሚል ስም በላፕቶፕስ በሚልካቸው ተላላኪዎች በእናብርሃም በእናገኙ ያስወራው ወሬ አይደለም እናገኙ ደግሞ መልሶ ሳቦታጅ ያደርጋሉ ኖ እንዋጋለን አንድ ጥይት እስኪቀር ድረስ ራሴን አጠፋለሁ ቴዎድሮስ ሆናለሁ ማይል ሰው ቴዎድሮስ መሆን ብቻ ነው ያልቻሉት ለማንኛውም በዚህ ደረጃ የምናረጉን ማረቅ ቀጠልን ከዛ ኋላ ያለው ስለሱ የጥሞና ጊዜ አይደለም የማያመጡት ኃይል የለም ሶ በአፋር ሞከሩ አሁን በብዙ ቦታዎች መሰረታዊ በሚባል ደረጃ የፌደራሉ የክልል ልዩ ኃይል የሚባሉትም ድምጽ ማጣቸው ጠፍቶ ግን ካኖን ፎደርስ መላክ አያቆም ማለት አይደለም አሁን ሎፕሳይድ ጠበንጃቸውን ነጥቀናቸዋል መድፎቻቸውን ወስደንባቸዋል ታንኮቻቸውን ወስደንባቸዋል ብረት ለበስ ተሽከርካሪዎቻቸውን ወስደንባቸዋል ያቃጥለንባቸዋል ሶ የጽሞና ጊዜ ካንታቪት ቦዝዌስ የትግራይን ህዝብ የእርዳታ እህል እንዳይደርሰው ድል ያቃጠልሽ ድል እየሰበርሽ ሲሸሹ በእግር እንደምን ሄድ ያቃሉ ምንኮ የሚያሳስብ ነገር የለውም ጸለምት እንዳንይዝ የማይጸብር እንዲል ሰብረው የማይጸብር ድል በእግር እንደምንሻገሩ ያቃሉ መድፎቻችን እንዳይሻገሩ ፍላጎት አላቸው ግን ዋናው ፍላጎታቸው የእርዳታ እህል እንዳይደርስ ነው ምክንያቱም ዓለም አቀፍ ማህበረሰብ ተጽዕኖ አድርሶም ጭምር እርዳታ አፋር ክልል ውስጥ ባደረግነው ውጊያ አንድ መንገድ የጥቃት ኢላማ ነበር ምክንያቱም ከመንገድ የራቀ ነው ውጊያ ሲካሄድ ነበር መርጠን ነው የተዋጋነው ግን WFP መላክ የነበረበትን ምግብ እንደ መላክ መንገድ ላይ ያገደው መድፍ እየተደበደብን ስለሆነ አንልክም የትግራይ ህዝብ ማስራብ ነው ትግራይ ህዝብ ኮሙኒኬሽን እንዳይኖረው የትግራይ ህዝብ ታሪክ እንዳይወራ የትግራይ ህዝብ ገድል እንዳይወራ የትግራይ ህዝብ ስቃይ እንዳይሰማ ይሄን የዘጋ ኃይል ስለ ሰላም ለማውራት ምንም ሞራል የለውም ሶ ይሄንን ሰላም ያሉ ሰዎች ራሱን ሰላም በሉት እንደዚህ አይነት ሰላም አይሁን እንደዛ የሚባል ነገር የለም ሶ የተክሷቁም ብሎም የወሰደው የዓለም ማህበረሰብ ብዙ የለም ወዲያው ነው የገባቸው የዩኤን ሲሸሹ የመጨረሻ ወታደሮች የዩኤን ተቋማት የነበራቸውን የቪሳት ቨርቹዋል ሳተላይት ኮሙኒኬሽን ኢኩዊፕመንቶች ነቅለው ነው የሄዱት ማይወስዱትን አቃጥለው ነው የሄዱት አንቶኒዮ ጉተሬሽ የዩናይትድ ኔሽንስ ዋና ጸሐፊ አብይ እንደው ችግር ገጥሞት ነው እንጂ ያማራ እንትኖች አበላሽተውበት ነው እንጂ ምክንያቱም እሱ እንደዛ ነው የሚለው
ዋሮቹ አብዙት እንጂ እኔ እኮ ደህና ሐሳብ የነበርኩና ነው የሚለው እንጂ ሪፎርም ማይንድ ነው ብሎ የሚያምን ሰው ነው ግን የዩኤን ኦፊሶች እንትን ነቅሎ የሚወጣን ሰራዊት የሚያዝ ሰው የሪፎርም አጀንዳ ሊኖረው ይችላል እኔ በኔ ግምት አንቶኒዮ ጉተሬሽ አሁን እንደዛ ብሎ ያምናሉ የሚል እውነት የለኝም የሚያምኑ ከሆነም ዝም ብሎ የዋህነት ነው የሚሆነው ለማንኛውም ሰላም የሚባል ጨዋታ ነው የነበረው እኛም በዚህ አልተሸወድንም ወሰድ ያለበትን እርምጃ መውሰድ እንቀጥላለን አይ ቅድመ ሁኔታዎች ስላቀረባችሁ በየነው ቅድመ ሁኔታዎቹ በመንግስት በኩልም በይፋ የተሰጠ ምላሽ የለም አው ቅድመ ሁኔታዎች እኮ የትግራይ ህዝብ ከምንም ነገር በላይ ሁሉም ነገር በሰላም እንዲያልቅለት ነው አንድ ወጣት is one too many አንድ የትግራይ ህዝብ ደህና ሲባል የሚሰዋ አንድ ወጣት ባይኖር መርጣል ነው በሰላም ቢያልቅ ደስታውን አልችልም በሰላም ማለቅ ያለበት ነገር ስለ ሰላም የምር የሚጨነቅ ሰው ቢኖር በሰላም ቢያልቅ ደስታውን አንችልም በሰላም ነው ማለቅ የነበረበት ጉዳዩ በሰላም ቢያልቅ እንሸነፋለን የሚሉ ወገኖች ስላሉ ነው ሶበኛው በኩል ክፍት ነን ያለው በቃ ያቀረው ነው ምክንያት ቅድም ያልኩሽ ዝርዝር ነገሮች የአየር ትራንስፖርት የሸቀጥ እንቅስቃሴ ነዳጅ ይሁን ሁሉ ገድበሽ የእርዳታ ኃይል ገድበሽ ዘግተሽ ጉሮሮን አንቆ የትግራይ ህዝብ ጉሮሮ አንቆ ስለ ሰላም ነው መዘመረው ካለኝ አልሰማም ስለዚህ መጀመሪያ ይሄን እናሳየኝ ነው ያልኩ ያለው ቢያንስ ታኩስ እንዳቆም ዲስከሽን ውስጥ ልገባ ከሆነ እነዚህ ነገሮች አስቀድመህ ንገረኝ አሳይ እነሞ በደብቆሽ አይደለም በይፋ አይ እንደዚህ እኮ አረግ ነበር ግን አታሳፍሩኝ የማርያም መንገድ ስጡኝ የሚባል ነገር ምንም የለበትም በይፋ በትግራይ ህዝብ ላይ በይፋ የታወጀ ጦርነት በይፋ ነው መቆም ያለበት በሚስጥር መቆም አይችልም የትግራይ ህዝብ ላይ የታወጀ ጦርነት ኤንድ በይፋ እስኪቆም ድረስ ቢቻል በሰላም ካልሆነ በመድፎች እና በታንኮች ለማስቆም እንገደዳለን ማለት ነው እንግዲህ የኢትዮጵያ ሁኔታ ትግራይ ውስጥ ጦርነት ነው ያለው ሶማሌና አፋር ጀምረዋል ጦርነት ኦሮሚያ ላይ ያለመረጋጋቶች አሉ ቤንሻንጉል በተለያየ መንገድ ግጭቶች አሉ የግብጽ ሁኔታ አለ ሱዳን 80 ኪሎ ሜትር ገብታ ያለችበት ሁኔታ ነው ያለው ግን እነዚህ ሁሉ ነገሮች ሲታዩ የኢትዮጵያ ጣፈንታ እንዴት ነው የሚታየው ያለው አሁን በጣም ከባድ ነው ኢትዮጵያ ጣፈንታ ምንድነው የሚለው ላይ አሁን ምንም ራሴንም ሌላውን ሰው የሚያረካ መልስ መስጠት አልችልም ኢትዮጵያ ብሪንክ ላይ ነው ያለችው ማለት ቋፍ ላይ ነው ያለችው እን ቀደም ያልኩሽ ተስፋፊ አማራ ሊቅ ሁመራ በትግራይ እጅ ሲሆን አገር ይጠፋል ኤርትራ ገብቶ ሲያመስገን አገር ትድናለች ብሎ አምኖ ጦርነት ለኮሰ አብይ አህመድ ይሄን እንጀራ ብሎ ስልጣኑን ለማቆየት የሚያስችል ሽርክና ከነዚህ ሰዎች ጋር ጀመረ ኢትዮጵያ ውስጥ በሁሉም ቦታ እሳት አለ ይሄን እሳት የማጥፋት ማጂክ እኔ አሁን የለኝም ዋሻለሁ ቢያንስ ግን አብይና ጓደኞቹ አሁን የያዙት ፖለቲካል አሬንጅመንት ለዚህ ሀገር ሰላም ብቃት ያለው ምላሽ ለመስጠት አቅም አለው ብዬ አላምንም ብቻል ሁሉም የፖለቲካ ኃይሎች ምንነጋገሩበት ነገር መኖር ይችላልበት ግን ዛሬ ብዙ ዱዌል ማድረግ አልፈልግም እሱ በእኛ እንደ አመራር በዚህ ጉዳይ ላይ እንነጋገርበት ጉዳይ ነው አንዳንዱ ሰው አዲስ አበባ መግባት ህልም ፍላጎት ምናምን ነው እውነት ለመናገር አዲስ አበባ ከመግባት የሚከለክለን ኃይል አለ ብለን እናምነው ማለት ኖር የለውም ቀደም ያልኩሽ ኤሌም ብራጊንግ ፍስትሩ ይላል ነው አሜሪካ አልነገርኩሽ መሰለኝ ለነገር ጀምሬው ማለት ጉራም የሆነው እውነት ካልሆነ ማለት ጉራ አይደለም እነዚህ ሰዎች የትግራይ እናት የሚያፈራሩበትን ጠበንጃ ለማስጣል የሚያስችል እርምጃ ስንወስድ ድንገት ስናሳድዳቸው እንጦጦ ከደረስን አንደርስን ቤት ተስፋ አደርጋለሁ እንሄዳለን እንችላለን ሶ አዲስ አበባ መግባትና ያለ መግባት የፍላጎትና ያለ የመፈለግና ያለ መፈለግ ጉዳይ ነው ግን ደግሞ ኃላፊነት ተሰማና ይሄ ሀገር እንዲገነባ ከማንንም በላይ አስተዋጽኦ አድርገናል ያምናል ዝም ብሎ ይሄ ህዳሴ ግድብ የማን መጫወቻ ባይሆን መርጣለሁ የህዳሴ ግድብ ዝም ብሎ ቀፎም ቢሆን መዳን ካለበት እንዲድል ፈልጋለሁ የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና ዳነች አበበ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ ፈቅደን ብናኖራቸው ትላለች አዳነች
በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ። ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነት ምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልልሽም። ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደርግም በዚህ ጉዳይ ላይ። መልካም ምኞቴ ብቻ ነው መግለጽ የምችለው። ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም። አገኘሁ ተሻገርኩ ትናንት ሲናገር ሰምተሻል። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ ሰዎች ተሳስቶ አይ ቡድን ለማለት ነው ይላሉ። ፍሮይዲያን ስሊፕ ይባላል ነው። ሆድ ያባውን ብቅል ስለሚያወጣው ነው። ብቅል ብቻ ነው። ጥላቻም ከብቅል በላይ ያናግራል። አብይ አህመድ እነዚህ አረሞች ይላል። ማን አረም እንደሆነ ይታያል። አብይ ነው አረም። እዚች ሀገር ላይ በቀለ አረም አብይ ነው። አገኘሁ ኢትዮጵያ ሁኔታ ያሳስበናል። ምንም ጥያቄ የለውም። ይሄን ጉዳይ ለመፍታት የሚያስችል ዝም ብሎ ጀነራል ዲያሎግ ወዘተ የሚመስል ካለ ኃጢአት ነው ብለና መሆንም ያለበት ነገር ነው። የኔ ስጋት እነዚህን ቅድም እንዳልኩሽ ክላሻቸውን ለማስጣል አዲስ አበባ እንዳንገባ ነው። የሚከለክለን ኃይል የለም ብዬሻለሁ። የኔ ስጋቴም መሰለሽ አሁንም ምንድነው የሸክላ ሱቅ ህግ የሚባላል አሜሪካኖች ፖተሪ ባርን ሩል የሚሉት አለ። ሸክላ ሱቅ ውስጥ ገብተሽ ስትነካኪ ከተሰበረ የራስሽ ይሆናል ወለ ከፍለሽ ነው ተወጪው ማለት ነው። ኢትዮጵያ ማዳን ካለበት የትግራይ ህዝብም የቲፒኤልኤፍም የትግራይ መንግስት እዳ እንዲሆን አንፈልግም። ሁሉም ኃይሎች ሁሉም ኢትዮጵያ መዳን አለባት። ኢትዮጵያ ማለት ኢትዮጵያን መዳን አለባቸው እንጂ አሁን ኢትዮጵያ እንደ ሀገር የማስቀጠል እሱን ኋላ የሚነሳ ነው የሚሆነው። በእኔ በኩል እዚህ ላይ እንትን አፒታይትም የለም ማለት አቅሙም የለኝም። ኢማጂን ማድረግ ይከብደኛል። ግን ቢያንስ ኢትዮጵያውያን አላስፈላጊ ጣጣ ውስጥ የሚገቡበት ሁኔታ መቆም የለበትም ብሎ ማለት ከሁሉም ኢትዮጵያዊ ቢያንስ አሁን ባለበት ደረጃ ዳቦ ቆሎ የሚቆሉ ለሰራዊታችን ምናምን ድል እንዲያደርግ ምናምን የሚቆሉ ሴቶች የት ነው የምትልኩት ተብሎ መጠየቅ መቻል አለባቸው። ቀድሞ የላኳቸው ልጆች የት ደረሱ ብሎ መጠየቅ መቻል አለባቸው። ሁሌ የምጠይቀው ጥያቄ ነው። ስንት ሰው እንደረገፈ አውቃለሁ። 3 የኢትዮጵያ ሰራዊት 3 ጊዜ ደምስሰናል በ8 ወር ውስጥ 3 እጥፍ ሰልጥኖ የሚመጣ የሚያልቅ በመጀመሪያ ዙር ያለቃለ ቤተሰብ የለውም። ይህን መጠየቅ በጋራ መጠየቅ የሚያስችለን ነገር መኖር መቻል አለበት። ቢያንስ ቅድም እንዳልኩሽ ግን የትግራይን ህዝብ ደህንነትና ህልውና ለማረጋገጥ የሚያስችል ማንኛውንም እርምጃ እንወስዳለን ስንል ሰላምንም ጨምሮ ተቀምጦ መወያየትንም ጨምሮ እናደርጋለን ማለት ነው። ለትግራይ ደህንነት የሚያዋጣው ኢቭን ከሰይጣን ጋር መነጋገር ነው ተብሎ ከታመነ አይመስለኝም ማነጋገርበት ምክንያት የለም። ያ ማለት ግን እነጋገራለሁ ግን እዋጋለሁ፣ አንቀሃለሁ ግን እንወያይ ከሚል ሰው ጋር ዝም ብለን ለጨዋታ ብለን እንቀመጥ ምክንያት የለም። በግልጽ መታወቅ መቻል አለበት። ዓለም አቀፍ ማህበረሰቡ አሁን ያለውን የኢትዮጵያ ሁኔታ ምናልባት ከመፍራረስ ለመታደግም ያለውን ቀውስ ከመፍታት አንፃር ምን ቢደረግ ነው የሚሻለው? እኔ በዚህ ላይ ዱዌል ማድረግ ብዙ አልፈልግም። የዓለም አቀፍ ማህበረሰብ ጥሩ ስራ የሰራው ማጋለጥ መቻሉ ነው። ሪፎርመር የምናምን መሪ ምናምን ብለው ኖቤል የሸለሙት ሰውዬ ነፍሰ ገዳይ መሆኑን ማጋለጥ መጀመራቸው ትልቅ ነገር ነው። ግን በቂ አይደለም። ይሄ ሰው እና አመራሩ ይችን ሀገር ያፈረሱት ከኢሳያስ ጋር ሆነው እነሱ መሆናቸውን ከአማራ ተስፋፊ ልሂቅ ጋር ሆነው ይችን ሀገር እንዳፈረሷት መቀበል መቻል አለባቸው፣ ማየት መቻል አለባቸው። ኢትዮጵያ is too big to fail አሉ። ኢትዮጵያ ማለት ስለ ኢትዮጵያ ደማቅ ቪዥን ነበሯቸው ከሚባሉ ሰዎች ነው ራሴን መቆጠረው ይነስም ይዛል።
ይሄንን ህልም ዳሽ የማድረግ ስራ እኔ አልሰራሁም ቲፒኤልኤፍ አልሰራም የትግራይ ህዝብ አልሰራም ትግራይ ህዝብ የሚቻለውን ለኢትዮጵያ ደምቷል እነዚህ ስብስብ ሀገር ያጠፉ እንደሆነ መጀመሪያ መቀበል መቻል አለበት ዓለም አቀፍ ማህበረሰብ ስለዚህ ኢትዮጵያ እንዳትፈርስ መጠየቅ ያለበት እነዚህ ሰዎች ናቸው እንጂ እኛ አይደለንም እንዳልኩሽ ኢትዮጵያ ህዝቧ ቢያንስ አላግባብ እንዳይሰቃይ አሁን ከሞተው ወታደር በላይ አሁን ከሞተው አላግባብ ከሞተው ሚሊሻ በላይ እንዳይሞት የሚያስችል ስራ እንሰራ ከሆነ መጀመሪያ የተጠያቂነት ኢሹ መኖር አለበት እነዚህ ሰዎች መጠየቅ መቻል አለባቸው እነዚህ ሰዎች አሁንም ሌላ 10 ሺዎች ሌላ 100 ሺዎች ለመማገድ የሚያደርጉት እንቅስቃሴ በስሙ መጠራት መቻል አለበት የትግራይን ህዝብ እንደ ህዝብ ለማጥፋት የሚያደርጉት እንቅስቃሴ አቅም አጥሯቸውም ጭምር ሰራዊታቸው ተደምስሶም ጭምር አላቆሙ ደም ማቃባት ነው የሚፈልጉት በሺዎች የሚቆጠሩ የትግራይ ተወላጆች በቋንቋቸው በማንነታቸው ምክንያት በየሰፈሩ እየታሰሩ ነው ሱቆቻቸው እየተዘጉ ነው መሽረፈት ምንድነው መወልወያ ማራገቢያ የሚሸጡ የትግራይ ተወላጆች ይሄም ንግድ ሆኖ ይሄም እንጀራ ሆኖ እየተከለከሉ እንዳይንቀሳቀሱ እንደ ህዝብ ለማጥፋት የሚደረጉ እንቅስቃሴ ፎርሙን ቀይሮ በአውሮፕላን በታንክ የተሞከረው ሙከራ በትግራይ ህዝብ ጉልበት ስለተቀለበሰ እንደገና እየቀጠለ ነው ይሄንን ለማስቆም ድፍረቱ ሊኖራቸው ይገባል ሌላው ከዛ በኋላ ምን እንነጋገርበት ነው የሚሆነው ዓለም አቀፍ ማህበረሰብ እውነት መናገሩን መቀጠል ለዛ ለተናገረው እውነት የሚመጣን እርምጃ መውሰድ መቀጠል መቻል አለበት ያን ካረገ እነዚህ ሰዎች አሁን ምንድነው የሚያደርጉት መሰለሽ በሚስጥር ንወያይ ይሉሽና ሚቻል ከመሰላቸው ልክ ቁማር ቤት ማለት ነው ቁማር የመጨረሻው ሙከራ ባለችኝ ነው የምትጫወቹው በ100 ብር ትጀምሪና እየተበላሽ በሺህ ብር እናርገው ታያለሽ ተበላሽ ትሄጂ እሺ በ10 ሺህ የመጨረሻ ያቀረችኝ በ10 ሺህ አለች ግጠሙኝ ታያለሽ በ10 ሺህ ነው ያቀረሽ ሚሊዮን ተበልተሽ ሊሆን ይችላል 10 ሺህ ዲፈረንስ መታመጣት ትመስል ግን ፍራስትሬሽኑ ራሱ 10 ሺህ ተጨማሪ ከመበላት በዘለለ ምንም አያደንሽም ሱራቢ ገብቶበት ያለ ጣጣ የአማራ ተስፋፊ ልሂቃን ገብቶበት ያለ ጣጣ የመጨረሻዋን 10 ሺህ ለማስጨረስ የሚያደርጉት አሁን የሚያሰጋው 10 ሺህ አይደለም የነሱ ቁማር 10 ሺህ ብር አይደለም የሚያስይዙት የኢትዮጵያን ህዝብ የኢትዮጵያን ዕጣ ፈንታ ነው ያያዙ ያሉት ባለችኝ የሚሉት በኢትዮጵያ ዕጣ ፈንታ ነው እየተጫወቱ ያሉት ነው ነው መባል መቻል አለባቸው ዓለም አቀፉ ማህበረሰብ ድርሻው ውሱን ነው የኢትዮጵያ ህዝብ ግን ዳቦ ቆሎ የምትሰራናት ልጆቿ ዳቦ ቆሎ ይዘው የት ነው የሚሄዱት ይሄዱስ መች ተመለሱ እነዚህን ጥያቄዎች ማንሳት ተራ ጥያቄዎች ማንሳት ወጣቱ ስራ አለ ተብዬ ሄጄ እግሬ ተቆርጦ አይኔ ጠፍቶ ተመልሻለሁ እድለኛ ሆነ የማረክነው መልሷል እድለኛ ሆነ የቀሩት ሴት ገቡ ማዳበሪያ ሆነ ቀሩ እዛ ደረጃ የሚታይ ስም እንኳን አያተርፉም ይሄን መጠየቅ መቻል አለበት ሰውን እጁ ያለው በማን እጅ ነው ያለው በኢትዮጵያ ህዝብ እጅ ነው ኢትዮጵያ ህዝብ የሆነ ነገር ያደርጋል ብዬ አይደለም በዋናነት እኛ የምናደርገው እናደርጋለን አንድ ክላሽ የትግራይን እናት የትግራይን ህፃን ማስፈራራት ወደማይችልበት ደረጃ ማድረስ ነው የምንፈልገው ከሰሜን ይሁን ከደቡብ ከምስራቅ ይሁን ከምዕራብ ይሄ ስጋት መኖር የለበትም ስጋቱ እንዳይኖር ለማድረግ የሚያስችል ስራ መስራት እንቀጥላለን ለዛ ነው ትግላችን ያልቆመው የምንወስደው መሬት የለ የምንመኘው ወንበር የለም የምናድነው ግዙፍ ፕሮጀክት የለም ትልቁ ፕሮጀክታችን በጣም ግዙፍ ፕሮጀክት የትግራይ ወጣት የትግራይ ልጅ የትግራይ ህፃን የትግራይ እናት የትግራይ አባት ደህንነት በተሟላ ሁኔታ እንዲረጋገጥ ማድረግ ነው ያን ካረግን በኋላ የትግራይ ህዝብ በራስ ድል በራስ የወሰን መብቱን ባልተሸራረፈ መልኩ ኤክሰርሳይዝ ያደርጋል ያን የሚወስነው ውሳኔ በጸጋ እንቀበላለን ያሁኑ ኃላፊነታችን ግን ከምንም ነገር በላይ ደህንነቱ ለአደጋ ተጋልጦ የነበረው ደህንነቱ ሾች የከፈልንበት አላግባብ የከፈልንበት የትግራይ ህዝብ የትግራይ ወጣት የትግራይ ህፃን የትግራይ ሴት የትግራይ እናት ደህንነት እንደገና በእነዚህ ሽፍቶች አደጋ ላይ ማይወድቅበት ሁኔታ እንፈጥራለን ይሄን ለማድረግ የሚያስችሉ ስራዎች አፋር ማድረግ የሚያስፈልግ ከሆነ እናረጋለን ኢልባቡር ያደርሰናል የሚል እምነት የለኝም ግን በአዲስ አበባ መሄድ አንፈልግም በዛ ስሌት ከሆነ ግን ቴሪቶሪ ኢሹ አይደለም የቴሪቶሪ ጉዳይ አይደለም ስለዚህ የትግራይን ኢንተረስት ለማስጠበቅ የሚያስችሉ ማንኛቸውም ስራዎች እንሰራለን ዓለም አቀፉ ማህበረሰብ ይሄንን በደንብ መረዳት መቻል አለበት ምን ካረገ ትልቅ ስራ ሰርቷል የሚኖርታል መልካም አቶ ጌታቸው ረዳ ለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ
አመሰግናለሁ። መልካም ተመልካቾቻችን ከህወሓት ስራ አስፈጻሚና ከሴንትራል ኮማንድ አባል አቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ምሽት ይሁንላችሁ።